መዝገብና መሬትን ከመዘገብን በኋላ በቀበሌ ደረጃ ስራ ሰርተናል። የማወያይ ስራ ከሰራን በኋላ ቀጥታ ወደ ተግባሩ ነው የገባነው። የማሳ ዝግጅት አለ። የማሳ ዝግጅት ሲዘጋጅ ያው ይነስ የሚብዛም በክላስተር አርሶ አደር በተለያዩ ቴክኖሎጂዎች በተለይ ይነስ የሚብዛም ሲቀጥል ደግሞ አቅማቸው አነስ ያለ በከብትም ጭምር የታርሱ ከአንደኛ እስከ ሁለተኛ ድረስ ታርሱ የተባለበት የታረሰበት አግባብ እንዳለ ሆኖ ሲቀጥል በመጨረሻ የዘር ደረጃ ከመድረሱ በፊት ከአርሶ አደሩ ጋር በበደንብ በመግባባት ማዳበሪያና ምርጥ ዘር የማሰራጨት ስራ ነው የሰራ ነው። ምርጥ ዘር ወደ 240 ኩንታል አካባቢ የተሰራጨበት አግባብ ነው ያለው። ምርጥ ዘሩን ካሰራጨን በኋላ የዘር ቀን ታወጀ። ከሐምሌ 15 እስከ ሐምሌ 18 ቀን በ3 ተከታታይ ቀናት ዘሩ የተዘራበት አግባብ ነው ያለው። ዘሩ ከተዘራ በኋላ ያው እንደምታዩት ይሄ በጣም ሰፊ ወደ 915 ተሳታፊ የያዘ ክላስተር ነው። በጣም ሰፊ ክላስተር ነው። በምስራቅ በኩል ኩሳይ ያዋስነዋል። በደቡብ በኩል ገርባ ያዋስነዋል። ይሄን ሰፊ የሚያምርና የሚገርም ክላስተር ከአርሶ አደሩ ጋር በመቀናጀት ብሎም ከወረዳው ጋር በመነጋገር የተሻለ ስራ የተሰራበት አግባብ ነው ያለው። እሺ፣ ስሜ ታሪኩ ብርሃኑ ይባላል። የሞረትና ጆሮ ወረዳ የምግብ ስርዓት ማጠናከሪያ አስተባባሪ ነን። እንግዲህ ይኸው በዛሬው ቀን እንደምታዩት አጠቃላይ የዚህ የምግብ ስርዓት ማጠናከሪያ ፕሮግራም በተለያዩ ሰብሎች ላይ አትክልትና ፍራፍሬ ላይ እንደዚሁም ቫልዩ ቼን ኮሞዲቲ የምንላቸው ላይ በርካታ ስራዎችን እየሰራን ነው። እንግዲህ ዛሬ ከ195 ሄክታር በላይ በክላስተር የለማ መሬቶችን የለሙ ሰብሎችን በኤፍኤስአርፒ ወይም በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ የአርሶ አደር በዓል እያካሄድን ነው። እንግዲህ ዋናው የዚህ ዓላማ እንደዚህ እየተሰሩ ያሉትን ምርጥ ስራዎች ወደ ሌላ ቀበሌዎችና ወደ ሌላ የሚመለከታቸው ዞኖች ለማስፋፋት የተደረገ የአርሶ አደር በዓል ነው። ስንዴ ላይ ብቻ አይደለም የምንሰራው። እንግዲህ አትክልትና ፍራፍሬ ላይ አሁን በዛሬው ዕለት እያካሄድን ያለነው በአትክልትና ፍራፍሬ በተለይ በሰፕሊመንተር በደጋፊ መስኖ የምንሰራቸው የአትክልትና ፍራፍሬ ስራዎች አሉ። እነኚህ ምርጥ ተሞክሮች አርሶ አደሮች ከ80% አርሶ አደሩን በማሳተፍ ወደ ሌላ ቀበሌዎች እንዲሰፋ የተደረገ የአርሶ አደር ክላስተር እንግዲህ እንደሚታወቀው ምርትና ምርታማነትን ለመጨመር የምንጠቀምበት ትልቁ የግብርና አደረጃጀት ነው። ከ8ቱ አቅጣጫዎች ውስጥ በዚህ በዘንድሮው ዕለት ከ2500 ሄክታር በላይ በክላስተር አደራጅተናል። አጠቃላይ ካለው ከ14000 ሄክታር 2500 ሄክታር በክላስተር የተደራጀ ነው። በኩታ ገጠም በተለይ ቀበሌ የሚያገናኙ ክላስተሮች በርካታ ክላስተሮች እንደወረዳ አደራጅተናል። በዚህ መንገድ እንግዲህ ምርትና ምርታማነትን ለመጨመር አንዱ መንገድ ሆኖ በሌላው በዋናነት እየሰራ ያለው ምርጥ ዘር በመጠቀም ምርትና ምርታማነትን ለመጨመር የመጡ ምርጥ ዘሮች በአግባቡ እንዲሰራጩ አድርገናል። ከዛ ውጭ ደግሞ ግብአት በአግባቡ መጠቀም በምክረ ሀሳቡ መሰረት እንዲጠቀሙ ማድረግ፣ እርሻን በወቅቱ እንዲያርሱ ማድረግ። በተለይ እንደኛ ወረዳ ሜካናይዜሽን እየተጠቀምን ነው። ትራክተር ወደ 18 ትራክተሮች አሉ። ይሄ የሚታየው ክላስተር በሙሉ በትራክተር የታረሰ ነው። ከዚያ አኳያ እንግዲህ የሰብል አሰባሰቡን በተመለከተ በተለይ በክላስተር የተደራጁ ኮምባይነር አርቨስተር ነው። እንደ ወረዳ 4 ኮምባይነሮች አሉ። ከሌላ አካባቢ የሚመጡ አሉ። አንደኛ አጠቃላይ በአደረጃጀት እንዲሰሩ ማለት እኛ ስምሪት እንሰጣለን። ክላስተር ያለባቸውን አካባቢዎች ከባለሙያዎች ጋር በማገናኘት በኮምባይነር እንዲሰበሰቡ እያደረግን ነው። ይህንን አሁን ስልክ እየተደዋወልን ነው። ሰሞኑን በርካታ ኮምባይነሮች ይገባሉ። እነሱን እንግዲህ አጠቃላይ 7 ደጋ ቀበሌዎች አሉ። በተለይ ክላስተር የተደራጀባቸው ስንዴ በብዛት የሚዘራባቸው 7 ደጋ ቀበሌዎች አሉ። የመጡትን እንግዲህ እስከ 40 ኮምባይነር ይገባሉ ብለን እናስባለን። እነዛን ኮምባይነሮች የትኛው ቦታ ላይ ነው ሰፊ ክላስተር ያለው የሚለውን እኛ በስሌት እናስቀምጥና እንደ ወረዳ ተነጋግረን እነዛን ከፋፍለን በ7ቱ ደጋ ቀበሌ ስምሪት ሰጥተን የሚሰበሰቡበት አግባብ ነው ያለው።
ከባለፈው ዓመት ጀምሮ የሜካናይዜሽን አጠቃቀማችን በጣም እየጨመረ ነው የመጣው። ከከብት ጉልበት ወደ ትራክተር፣ ከማጭድ ወደ ኮምባይነር ተቀይሯል ይህ አካባቢ። ይሄ ደግሞ በቅድመ ዝግጅት ላይ እየሰራ ነው ስለምንገኝ አጠቃላይ የወረዳችንን በክላስተር የተደራጁ የስንዴ ክላስተሮችን በኮምባይነር እንዲሰበሰቡ የቅድመ ዝግጅቱን ስራ ጨርሰን አጠናቀናል። አሁን እንዲገቡ እያደረግን ነው። እንግዲህ ሲገቡ ስራ ማስጀመር ነው ሊሆን የሚችለው። ያለን የሰብል አሰባሰብ ቅድመ ዝግጅት ይሄን ይመስላል። አመሰግናለሁ። ቅድመ ዝግጅቱ በአርሶ አደር ደረጃ ይህንን አደረጃጀት ኢንፎርሜሽን ሰጥተናል። በተለያዩ ስልጠናዎች ባገኘናቸው መድረኮች ላይ አርሶ አደሩ የቅድመ ዝግጅት ስራ እንዲሰራ በተለይ ለኮምባይነር አርቨስተር ምቹ ሁኔታ እንዲፈጠር፣ አንደኛ ሰብሉ በደንብ መድረቅ አለበት እንዲሰበሰብ ለኮምባይነር ምቹ ሁኔታ መፍጠር አንዱ፣ ሰብሉ በደንብ በአግባቡ መድረቅ አለበት፣ እርጥብ መሆን የለበትም። ከዛ ደግሞ አርሶ አደሩ ያው በአደረጃጀት ስለተዘራ የአርሶ አደር ቁጥር ማስቀመጥ አያስፈልግም፣ በሄክታሩ ይታወቃል። በዛ ገብተው እንዲሰሩ ነው። ሁለተኛ የባለሙያው ቅድመ ዝግጅት ተነግሮታል። ባለሙያው ምን ያህል ሄክታር እሱ ቀበሌ ላይ እንዳለ የስንዴ ክላስተር ምን ያህል አለ የሚለውም በደንብ እውቅና ስላለው እኛ ከወረዳ ስምሪት ስንሰጠው ቀጥታ ይገባል፣ ባለሙያው ስምሪት ይሰጣል። የሰብል ስብሰባውን ስራ የሚሰራ ነው የሚሆነው።